ናም ትክክለኛው እንግድነት ከባዱ እንግድነት አሳዛኙ እንግድነት ያ ከፈን ውስጥ ሞቶ ሩህ ወጣ በአቡጀዴዎች የተጠቀለለ የሆነ ከፈን ውስጥ የገባ የሆነ ያ አካል ነው ትክክለኛ እንግዳ ብሎ ማለት። ወከዛሊከ ለሕድ ውስጥ የገባ ለሕድ ብሎ ማለት ቀብር ከተቆፈረ በኋላ ጎን በኩል የምትቆፈረዋ ትንሽዬ ጉድጓድ ለሕድ ትባላለች እንደሚታወቀውና እዚያ ውስጥ የገባ ሰው ነው እንግዳ ብሎ ማለት። ይሄኛው እንግዳማ ወደ ሆነ ሀገር የወጣ እንግዳ ምናልባት እንግድነቱ ሲያልቅ ይመለሳል፣ ቤተሰቦቹ ያገኛል። እንግድነት ሲሄድ ሰዎች ይንከባከቡታል። ግን ወደ ለሕድ የገባው ሰው ወደ ቤተሰቡ የመመለሱ ጉዳይ እጅግ የራቀ ነው፣ የማይታሰብ። አንዴ በአቡጀድ የተጠቀለለ ሰው ወደ ቤተሰቡ ይመለሳል ወይ ወደ ዱንያ ህይወት ይመለሳል ወይ? የማይታሰብ። ስለዚህ አስደንጋጩ አስፈሪው እንግድነት ብሎ ማለት የአቡጀድ ውስጥ የሚገባው እንግዳና ኢነል ገሪበ እንግዳ ብሎ ማለት እኮ ለሁ ለሱ አለው ሐቁን መብት አለው ሊጉርበቲህ እንግዳ ለመሆኑ ባይተዋር ለመሆኑ መብት አለው። ሊያስተናግዱት፣ ሊያበሉት፣ ሊያጠጡት፣ ሊያሳድሩት መብት አለው። ስለዚህ የሚንከባከበው አካል አለ ማለት ነው። አይዞህ የሚለው አካል አለ ማለት ነው። ነገር ግን ያ ቀብር ውስጥ የገባው እንግዳ ግን ይሄን ያገኛ ፈጽሞ የሚንከባከበው አይዞህ የሚለው የሚያበላው የሚያጠጣው የለም። ነዓም እንግዳ ግን መብት አለው። ዐለል ሙቂሚነ ፊል አውጣን ወሰከኒ ዐለል ሙቂሚነ በነዋሪዎች ላይ ፊል አውጣን እንደ ሀገር ወሰከኒ እንደ ቤትም መብት አለው። እንደ ሀገር እንግዳ ይመጣል። የሀገር መንግስቶች ሲመጡ እንደ ሀገር እንግዳ ናቸውና መብት አላቸው። ዐለል አውጣን በሀገሩ ላይ መብት አላቸው። ነዓም ስለዚህ ይንከባከቡታል ማለት ነው። ወከዛሊከ አንድ ሰው ቤት የሆነ ሰው ቤት ቢሄድ ወሰከኒ እንዳሉት ሼኹ ቤት ላይ መብት አለው። ናም እዚያ ቤት እንክብካቤን ያገኛል። ነገር ግን ይሄ ለሕድ ውስጥ የገባው አካል ቀብር ውስጥ የገባው አካል በአቡጀድ የተጠቀለለው አካል ግን ይሄ ግን ማን አለው ከስራው ውጭ? ስለዚህ እንግዳ ብሎ ማለት ትክክለኛ እንግዳ ቀብር ውስጥ የገባው ወከዛሊከ ከፈን ላይ የተጠቀለለው እንግዳ ነው ይሉናል ያ አላህ።